ብዙ እናቶችን እንግዲህ ከመጣ እስከ ሞት ደረጃ ቶሎ ካልታወቀ እስከ ሞት ደረጃ ሊያደርስ ይችላል። ከማህፀን ውጭ እርግዝና ዛሬ የምነግራችሁ ስለ ማህፀን ውጭ እርግዝና ነው። ይህ በአብዛኛው እርግዝና ከተከሰተ በኋላ በቱቦ ውስጥ ነው የሚከሰተው። ይሄድና ማህፀን ውስጥ ይቀበርና እድገቱን ይቀጥላል ማለት ነው። ከማህፀን ውጭ እድገት ሌላ ቦታ ላይ ተቀብሮ እድገት የሚቀጥል ከሆነ ከኤክቶፒክ ፕሬግናንሲ ወይም ደግሞ ከማህፀን ውጪ እርግዝና እንለዋለን። በአብዛኛው በቱቦ ላይ ነው፣ እዛው ይቀራል። ከዛ በኋላ ያድግና ይፈነዳል። በደንብ በጣም ትልምና ኦፕሬሽን ቶሎ ካልተደረገ እስከ ሞት ደረጃ ሊያደርስ የሚችልበት ሁኔታ ይኖራል። ከቱቦ ውጪ ደግሞ በሌላም ቦታ ላይ በተለያየ ቦታ ላይ በሆድ ውስጥ ሊከሰት ይችላል። ሌላም ቦታ ላይ አርፎ እድገት ሊቀጥል የሚችልበት ሁኔታ ይኖራል ማለት ነው። እንግዲህ በምን ተጋላጭነትን በምንመለከትበት ጊዜ ብዙ ጊዜ ከአባለዘር በሽታ ጋር በተለይ የፒአይዲ ከዚህ በፊት ላይኛው የማህፀን ክፍል ኢንፌክሽን ከነበረ እርግዝና በሚካሄድበት ጊዜ ላይ ያቱቦ ወደ 60 አሳልፎም እዛው ሊቀር የሚችልበት ሁኔታ ይኖራል። አንዱ እሱ ሜጀር ፋክተር ወይም ዋና ብለን የምንለው እሱ ነው። ከዛ ውጭ ያሉትም ከዚህ በፊት እንደዚህ ኤክቶፒክ ፕሬግናንሲ ከነበረ እዛ አካባቢ ቱቦ አካባቢ ደግሞ ኦፕሬሽን ካደረግን እንደ ችግር ሆኖ ሊሆን ይችላል። ወይ ደግሞ መከላከያ ተወስዶ የተለያዩ መከላከያ አይነቶች ተወስዶ እርግዝና ከመጣ ኤክቶፒክ የመሆን እድል ሊኖረው ይችላል። ስለዚህ እሱ አንዳንድ እንደ አጋላጭ ሆኖ ይገኛሉ። ምልክቶቹ ምንድን ናቸው? የተለየ ምልክት በተለይ ካልፈነዳ የተለየ ምልክት አይኖረውም። እንደ የወር አበባ ይዘገያል። የማቅለሽለሽ ማስታወክም ሊጨምር ይችላል። ልክ እንደ ኖርማል እርግዝና ፕሬግናንሲ ቴስት ፖዚቲቭ ነው እንጂ የምትይው በትክክል ከማህፀን ውጭ ነው ከማህፀን ውስጥ የሚለውን አይታወቅም። በሽንት ምርመራው ላይ አልትራሳውንድ ሲነሳ እዛ በተለይ ቱቦ ላይ የማህፀን የእርግዝና ምልክት ካሳየን አንራፕቸርድ ኤክቶፒክ ይሆናል ማለት ነው። እነዚያ ሳያፈነዳ ነው። ይሄ ጥሩ ነው ለሕክምና። ምክንያቱም ያንን ቦታ ትንሳኤ እንዳለ በመድኃኒት እንዲፈርስ ማድረግ የሕክምና ሂደት አለ። ወይ ደግሞ ኦፕሬሽንም እንኳን ብናደርግ የፈርቲሊቲ ስፔሪንግ ሰርጀሪ ይባላል። ያችን ብቻ ያበጠችውን ቦታ ልጅ ያለበትን ብቻ አውጥቶ ቱቦ ሳይነካ ለወደፊቱ ምንም ችግር ሳይፈጥርብሽ የማርገዝ እድል ይኖርሻል ማለት ነው። ሌላው ደግሞ የዋናውና ትልቁና ችግር የሚፈጥረው ደግሞ የራፕቸርድ ኤክቶፒክ ነው። ይሄ ያብጥና ጊዜው ሲደርስ ይፈነዳል። ኮንቲኒስሊ ደም ይደማሻል ማለት ነው በሆድሽ ውስጥ። ያኛም አናየውም። አንቺ ፌንት ስታደርጊ ከፍተኛ ህመም፣ ራስሽን ስስቺ፣ ደም ዝቅ ሲል፣ ፔል ወደ ነጭነት በተለይ የደም ፈሶች ብዙ ችግር ውስጥ ስትገቢ ነው ያው እንደሚለው። እሱ በጣም ከባድ ነው። ያው ቶሎ ህክምና ካልተደረገ ሊገል የሚችል ነው የሚሆነው ማለት ነው። ሌሎች ምን ይደረጋል የሚለውን በቀጣይነት መገልጽላችሁ መሆኑን በአክብሮት እገልጽላችኋለሁ። መረጃ ፈለጋችሁ ለማማከር ከላይ ባዮ ላይም ባሉት አድራሻዎች መታከም የሚችሉ መሆኑን በአክብሮት እገልጽላችኋለሁ። መልካም